አላችሁ? ተመልሰን መተናል። The one and only ወንዶች ጉዳይ ጣራ ብለናል ዛሬ መቼ ዋን ነው አይ ኤፒሶድ 3 አፕግሬድ አለ ብዙ አፕግሬድ አለ። አይ እኔ ከአፕግሬዱ ጋር the one and only ያልኩት ለዛ ነው። እሺ እንዴት ናችሁ ጋይስ? ሊናጁ ሰላም ነው? ሳምንቱ እንዴት ነበር? ሳምንቱ የተባረከ ቅዱስ የተባረከ በጣም ጥሩ ነገር ላይ ነሽ። እኔ እግዚአብሔር ይመስገን ስራ ላይ ነኝ። ስራ ምንድን ነው? አንተ መካኒክ አትልም? ተቀጥሬ ነው የምሰራው። እኛ ተቀጥራ ሰራ ማለት ነው። ተቀጥራ ይሄን ያክል ዲስክሎዝ ካርክ በቂ ነው። ከዛ ውጪ አመሰግናለሁ። ያንተ ሳምንት እንዴት ነበር? የኔ ሳምንት ድምጽ ያስታውቃል መሰለኝ። ሳምንት እንዴት ነበር? ከክረምቱ ጋር አብሮ የገባ እንደባለል የቀረምኩት ስንደባል አሞኝ ነበር። ዶንት ሜክ ኢት ዊርድ። ጉንፋን እኮ ነው። ጉንፋን እንደባለል ወይ ነው? እኔ እኮ ንቀት ነው ነገሩ። ያዘና ይዞኝ ነበር። ጉንፋን ወንዶች ላይ ይጠነክራል አሉ መሰለኝ። አየህ ፒውር ሳይንስ የሚያወራ ሰው ናቶልታል። እውነት ነው። እኛ ላይ በጣም ይበረታል ጉንፋን። የምርህ ነው በእውነት ከሌሎቹ እኔ አላውቅም። እኔ ጃስቲ ኮሜንት ላይ ሰደቦች ቼክ መደረግ አለብሽ። ምን እንደያሉ እንደሆነ እነዚህ ልጆች ተራል ሙዲያስሽ እግዚአብሔር ይመስገን። ሳምንቱ አሪፍ ሳምንት ነበር። ያንተ ስራ በቃ ከስራ በስተቀር ቤት ትንሽ ዋጌሽን ጋሽ ዘና እያል ነበር። ይሄን ነገር አትቀር ወንድሞች፣ ያለ እድሜ አትጥቀል ለኖርበት ጋሽ ፋሲ። እሺ አሁን አይ ቲንክ አንዳንድ አይዲያዎች የተላኩ ያየናቸው ኢንተርኔት ላይ አይዲያዎች አሉ ወይም ጥያቄዎች አሉ ያየናቸው ነው የተዘገኑ እና እስቲ እነሱን እንስማና እንዴት አድርገን ስለነሱ እናወራለን። የኛ ኢንሳይት ምንድነው? እኛ ምን ብለን እናስባለን የሚለውን ሼር እናደርጋለን። አብራችሁን ቆዩ። በጣም ተጠራ ለአማርኛ ለማውራት ሞከርኩ፣ አልተሳካም። ምን ነው በእንግሊዝኛው ናፊን ይፈተውታል። አዎ አስወጡት በእናታችሁ። እኔ መርካቶ ልጅ ነኝ። የማሚ ጀልስ መርካቶ ግን እየፈረሰች እኮ ነው። እየፈረሰች ነው የምር። ቲክቶክ ላይ ምናምን ፎቶዎች ላይ እንደላያችሁ ቅድም አየሁት። የቱ ጋር አይታችሁ ነው? እንጂ የቱ ጋር እንደሆነ መርካቶ ፈረሰ የሚል ቪዲዮ ምዕራብ አካባቢ አይቼ ነበረ ባለፈው እጂ ምዕራብ አካባቢ ላይም የፈረሱ ምናምኖች እያየሁ ነበር። ሌሎች ቦታዎችም ይኖራሉ ብዬ አስባለሁ። ግን ሰሞኑን ለሞል እየተሰራ ነው። አረ እንትን አድቨርታይዝመንት እየሰሩ ነው። ሞል እየተሰራ ነው። በአንድ አመት የምትረከቡት ምናምን ብሎ በሶስት ወር ፋውንዴሽናቸው ምናምን ወጥቶ አልቆ ይሰራ እና ሰው እየጠሩ ለስማርትስት ወይ እኮ እንደዛ መርካቶ ግቡን የምር አሁን አሪፍ ኦል ለማድረግ ተመቹን አላችሁ። ባይፈርስ ሙዳችን ነበረ፣ ግን ያው ከፈረሰም ኖርማል ሞል ላይ ግቡ። ሁለቱም ጋር ነው። ማንንም ተቃውሚ ማንንም አይ ግን እንትን እንደ ወሬ ራሱ ግን የመርካቶ ነጋዴ የሚጎዳ አይመስልም። ምንም የሚጎዳ አይመስለኝም። በጣም ሊጎዳ ይችላል። አክቹአሊ ምን ነው ይችላል። ግን ባይቴ መርካቶ there's levels አሁን ላይ ያሉ አሉ፣ በደንብ የሚሰሩ አሉ። ከዛ በኋላ ሱቅ ያላቸው አሉ፣ ትልቅ ሱቅ ያላቸው አሉ፣ ኖርማል ሱቅ ያላቸው አሉ። ከዛ ደግሞ የሀዘን ተባራሪ የሚሰራ አለ፣ ሸክም የሚሰራ ጉልበት ላይ የሚወጡ ሰዎች በጣም ይቸገራሉ ነው። አሁን እንደምታስበው አይደለም። ባይ ዘ ወይ መርካቶ እየሰራ ቤተሰብ የሚያስተዳድር በጣም ብዙ ሰው አለና ሰምሃው እነሱን ስታስብ ይደብራል። ግን ጉልበት ላይ ያሉት ሰዎች በጣም ይቸገራሉ ብዬ አስባለሁ። ከዛ ውጭ እንደዛ ሆኖ ደግሞ በቀጣይ ይለበት እንዴት ታደርገዋለህ? አሁን ቦታ ካላዘጋጀለትና ትንሽ ጊዜ ነው እንኳን ብትል ያን ትንሽ ጊዜ ሊያገኙ ይገባል። እዛው ነው ይቀጥል ማለት ነው። እንደዛ ድክክ ብሎ መቀጠል የለበትም። ከተማው እንደዛ ድክክ ብሎ እንደዛ ሸቶ እንደዛ ፈሳሽ ግረጋ ከከብት ጋርና ከሰው ጋር የተጋፋ መቀጠል የለበትም። ግን እንደዛው ቢገስት ማርኬት ኢን አፍሪካ እየተባለ የሚወራለት ግን እንደዛም ሆኖ ይቀጥላሉ ታስባለህ? አሁን ሞሎቹ ምናምን ከኖሩ በኋላ ያ መርካቶ ነው ይቀጥላል። ግን ሰሞት የሆነ ስታንዳርድ ሴት መደረግ አለበት። I agree with that። ግን አሁን ያኛው ቢሆን ደስሚለኝ ስርቆሽ ራሱ እንዲቀንስ ያደርጋል 100%። ግን ደስሚለኝ መርካቶ ዕቃ ለማሰራት ይዘህ ሄደህ ታውቃለህ? ሃርድዌር ዕቃ ግራይንደር ምናምን ቀጥታ ጥሬ መንገድ ለመዝዳት ካልሆነ ነው አትሞታለህ። ይጣላል ማለት አሁን ለምሳሌ ግራይንደር ልታሰራ ብትሄድ አንድ ማቆ ታሪክ አለ። ግራይንደር ልታሰራ ሄደህ
መጀመሪያ ቼክ ታደርጋለህ አይደል? ሱቅ እዚህ ጋር የሆነ ነገር ተነጋገራለህ፣ ሂሳቡ ወይ የምትፈልገው አካባቢው ጋር ሄደህ መደረጃ እንደው ተሳስተህ እቃውን ይዘው ከሄድክ ሳይሰራ አይወጣም። በቃ ጸብ ውስጥ ትገባለህ ከሰዎቹ ጋር። ሳይሰራ አይወጣም ከዚህ ሰፈር። እንደዚህ አይነት ሙድ አለ። የት ነው ጨርተራ? ብዙ ጊዜ ስፔር እንደዚህ አይነት ነው ጨርተራ። ባብነት በኩል ምን አለሽ ተራ? ምን አለሽ ተራ? ወደታች ወደ ካሜራ ወደታች ገና ባለፈው የማፊያ ሙድ አለ እኮ ይኸውልህ። አሁን አልቀረም ሁሉ ላስቲላል እንደዚህ አይነት ነገር እንዳለው ሁሉ ማለት ነው። አሁን from what I understand ማለት ነው እንደዚህ መጥፎ የሚሰራ ሰው አለ፣ ኤግዚስት ያደርጋል። ግን ማጆሪቲው ጸዴ እና ደግሞ የሆነ ከገባ እዚያ ያወጣም አይ ቲንክ ኢትስ ሊትል ኤግዛጀሬሽን አንዳንዱ ሰው ስለ አሁን እኔ አሁን ፐርሰናሊ ማቆ ታሪክ ነው እኮ ገባኝ። ግን አሁን ሁሉም እንደዛ አይደለም። የዛሬ ስንት ጊዜ አይ ነው ሁሉም አይደል? ሁሉም ነው እያልኳለሁ። የዛሬ ስንት ጊዜ ሁሉንም አታጠቃልለውም። ግን የሚደጋገም ታሪክ ከሆነ ትንሽ ያሳሰቡ ሁሉንም ነው አይደለም ማለት እንደዚህ አይነት ስትራክቸር እና ስታንዳርድ ሴት ወንድ ነው ሴት የነበረው እዛ የዛ ሄደችው። ኧረ ወንዶች ናቸው። ወንዶች ይዘው ሄዶ ነው ሳይሰራ ታመጣቸው ብረት ዱላ ምናምን እንሱባል። የምር በእውነት እንደዚህ አይነት ማፊያ ሙዳ የመጀመሪያ ጊዜ ነው። እኛ ጋር ሳይሰራ በቃ ለምን ይዘው መጣ ሲጀመር ትባላለህ። እንድታዩት እንድትመርቁልን ተላለ እና በስነ ስርዓት ይጣላል። እና እንደዚህ ስታንዳርድ ሴት መደረጉ እንደዚህ አይነት ነገሮች ኢንፍራስትራክቸር መዛጋታቸው ይሄንን ነገር ያስቀርባል። የሆነ ጥሻ ውስጥ ምናምን የሆነ ጉራንጉር ነገር ሲሆን አሁን እሱና እንደዚህ አይነት ነገር ይመቻል። እሱ ትክክል ሆኖ ሳለ እንደዚህ አይነት አካባቢ ውስጥ ያሉት ላይክ በኖርማል በሰላም የሚሰሩ ሰዎች ትንሽ ሊቸገሩ ይችላሉ ብዬ ነው። ላይክ ቦታ ለቀቁ መኖሩ ምናምን ትንሽ ገንዘብ ያለው ሰው መንቀሳቀሱ ይችላል። ግን ነባ እንዳለው በጉልበት የሚሰሩት ያ ሲስተም ያለበት ምናምን እንዴት እንደሚሆን አላውቅም። አሁን ለምሳሌ መርካቶ ውስጥ ሄደህ የማትጠብቀው ለምሳሌ ሌላ ቦታ የማታገኘው መርካቶ ውስጥ የምታገኘው ስራ ምን አይነት አለ? አየር ባየር የብረት ቅጥቅጦቹ ምናምን ሆነ ለብቻቸው ሞል ላይ ምናምን አታስገባም። እነሱ የብረት ቅጥቅጦች ስራዎቹ ደግሞ ይቀራሉ ማለት አይደለም። እሱም እንኳን ሌላ ቦታ ካልፈለግ ወይም ደግሞ መርካቶ ውስጥም ሆኖ እዛው ለብቻ የሆነ ነገር ካልተሰራ በስተቀር ለነገሩ ብላክ ስሚዞች አስፈላጊ ናቸው፣ ግዴታ ነው። ሙሉ ሲስተሙ ለነገሩ እንዴት እየፈረሰ እንደሆነ የት ቦታ እየተነካ እንደሆነ ሙሉ እንትን ብዙ ኢንፎርሜሽን የለም። ከውጭ ከምታየው ስኬሪ ከሆነው ነገር አንዱ ቼንጅ ነው። ግን ደግሞ መስት ነው ቼንጅ ስኬር የሚያደርገው 50-50 ብለህ ስለምገባ ነው። ዝም ብለህ እንደ ሀሳብ ደረጃ 50-50 ይቀየር። ኢት ሜይ ጌት ወርስ ነው። በቃ መጥፎ ሊሆን ይችላል። እሱም እንዳለ ግን ይሄ ከማታውቀው መላእክት አይነት ይሄን ፖይንት አንስተህ የቀን ገቢው ነው። ለምሳሌ ቱሉዲንቱ የቀን ገቢው ነው ላረገ ሰው የቀን ገቢው ቱሉዲንቱ በቱሉዲንቱ ኤግዚስተንስ ላይ ቤዝድ ሆኖ የቀን ገቢ ያለውን ሰውዬ ቼንጅ ብታመጣ ምናምን ብትለው ምን አገባው ለሱ ቼንጅ። እኔ አሁን ልጆቼን ማኖረው በዛ ቢሆን ቼንጅ ምናምን በተለይ ሞት ነው ምን አገባኝ። ግን አይደለም ግን እንደ ሀገር ስትሰራ በግለሰብ እሱማ ገባኝ። እንደ ሀገር ስትሰራ ለዛ ሰውዬ ይመጣሉ ግድ ነው። ግን አሁን አንድ እንዳነሳሳት የፈራሁት ምን እየተደረገላቸው እንደሆነ ምን እየተፈጠረ እንደሆነ ኢንዴብዝ አናውቅም። ግን ዝም ብለህ ከውጭ ከምታየው አይነት ከምናየው ነው ኢንሳይት የምንሰጠው። ያው ይሄ ስፔሲፊክሊ እንትና እንደዚህ እየሰራ ነው እንደዚህ ነው የምናውቀው ነገር የለም ኢንዴብዝ። ይሄ ብዙም ክሪቲሳይዝ ለማድረግም ለመደራረግም ሳይሆን ግን ስናየው ጀነራሊ አሁን ማይ ፖይንት ምንድነው ሰዎቹ እዛ ጋር ገንዘባቸውን ብር የሚያገኙበት ነገር እስከሆነ ድረስ ይባጠሳል። ለልጁ ሲል አይደለም ቦታህን ብትለው ሌላም ነገር ብትለው ስትሪክትሊ ሊያደርገው ይችላል። ከዛ ደግሞ ሌላ ነገር በጣም የሚገርም ነገር ያየሁት ማለት ነው መርካቶ የቱሪስት መስል አይመስልም። አይስዌር በጣም ብዙ ሰው አይመስለውም። አይስዌር በጣም ብዙ ቱሪስት ነው መርካቶ የሚሄደው። they want to see the biggest market ምን ሊመስል ይችላል የሚለው አሁን ቢገዝ ማርኬቱን ሊያስቀረው ይችላል ትንሽ ያሰቁስ ነው። ግን ትልቅ ስታንዳርድ አንደኛ ናቸው እንሰራዋለን። መርካቶ መጣ አይዘሩይ ይሁኑ እንትን ያልኳቸው የሰበሰብኳቸው እንትኖች አሉ። ዘለል ከጠይቁ አረጋግጥ አይ ከዛ እንውጣ ብዬ ነው ላስገድዳችሁ ብዬ አይዘሩ አይ ጥያቄዎች አሉ። ይሁኑ የተላኩ ሳይሆን የሰበሰብኳቸው እንትኖች አሉ። ሼዶች አሉ እንድንወያይባቸው መወያየትም አስተያየት እንድትሰጡባቸው ነው። እንወያይባቸው። እሺ I only have a question. Does anybody here have anything else to do except cracking? እና መርካቶ ውስጥ የነበረው ሁኔታ ስንመለስበት እውነቱን ነው ባይዘው እውነቱን እንኳን እዚህ ከደኛ የምታነበው የሚጻፈው ነገር ሴክሹዋል ኤክስፒሪየንስ ነው። ሶሻል ሚዲያ እነዚህ ኮንፌሽኖች
ኮንፌሽን የተመጣ ኮንፌሽኖቹ ሰው ሌላ ህይወት ያለው ከትራኪንግ ውጪ ምንም ሌላ ነገር ላይ እንትን ሰው ዋን አውት ኦፍ 10 የሆኑት ነገሮች ጤነኛ የሚባል ነገር ልታነብ ትችላለህ። 9 እንዳለ ክራኪንግ ቤዝድ ናቸው። ፋሻ ምን ታስባለህ? ተራ በተራ አይዲያ እስቲ ምን ታስባለህ? ተመለሱ አየመሬ ነው። ምን ታስባለህ? እስቲ እውነት ለመናገር ቼክ ለዚህ ምናምን ቼክ እናደርግ ለኢንተርኔት ላይ እናየርካለ አብዛኛው ነገሮች ሰው በዚህ ነገር ጥረት ያደረገ ነው። ግን ደግሞ ታስበው ደግሞ ያንግ የሆኑ ወጣቶች ምናምን ናቸውና አይ ቲንክ አብዛኛው ሰው ሐሳቡ እዛ ላይ ብቻ ነው መሰለኝ ከትምህርቱ ወይም ከስራው ያለፈ ሌላ ኢንጆይመንትም ወይም የሚያደርገው ነገር ያለ አይመስለኝ። ትንሽ ያስፈራል። አንዳንዱ ደግሞ በጣም ያስፈራል። አንዳንዱ አይ ስቀምታልፋቸው እንደዚህ ፈገግ ብለን የምናልፋቸው ብዙ ነገሮች አሉ። አንዳንዱ ደግሞ ፕሮሰስ ታደርግ ላጋርጎብ ታይታ ብቻ ትተዋዋለህ ማለት ነው። እኔ ግን ምን አስባለሁ መሰለኝ ኢትዮጵያ ውስጥ በጣም ታቡ ከሚባሉ ነገሮች መካከል አንዱ ሴክሹዋል ነገር ማውራት ፐብሊክሊ ነውር ነው። ከዛ እየቀረ ነው። ለንገር አንድ አስጨርሰኝ ማይ ፖይንት ልጨርስ። ክራኪንግ ላይ ፎከስ ማድረግ እኮ በእኔ ነው ታዲያ ምን ነው ታዲያ ኖ ታቡ አድቡ ረፍ በሲሪየስ ምንም ታቡ ሆኖ ቆይቶ ተለቀቀ አይነት አሁን የሆነ ፕላትፎርም ሲመጣ ሁሉም ያወራል የራሱን ኤክስፒሪየንስ ገብቷል አይደል? ለዛ ነው የሆኑ ሴትዮ በርግጥ አሁን የሆነ አይ ቲንክ የሆነ ቻናል ላይ ቀርበው እያወሩ ነበር። እናት ነገር ናቸውና ወዲህ የሚሄዱ ሴትዮ እናት ነገር ናቸው። ሰሞኑን እያወሩ በጣም ቫይራል ወጥቶ ነበር። ጨርሶ ባልና ሚስት ሽማግሌ ሆኖ ምናምን እያሉ ብዙ ነገር እያወሩ ነበርና ዋዝ ላይክ ማለት ሰማው በምክር መልክ ከሆነ እሺ ግን ቱማች ብዙ ነው። ሜሳፕ እንዳደረግ እየጠበቁኝ ነው። አላደረግም እሱም እኔም እያየናለ ነው። ለዛ ነው በእግዚአብሔር ሜሳፕ አላደረግም። ግን በእውነት አይ ቁም ነገር አሁን ላይ ስለ ሚዲያው ስለመጣ ይወራል ነው። እውነት ለመናገር ሰው በየጓዳው ያወራል እንደዚህ አይነት ነገር። ግን ፐብሊክሊ ወጥቶ ሲያወራ ደግሞ ማን ይሰማኛል የሚለውን ነገር ቢያስብ ጥሩ ነው ማለት ነው። አሁን ልጁ ያለው ነገር ልክ ነው። ሁሉም ሰው የሚያወራው ስለ ክራኪንግ ነው። ከዛ ውጪ ላይፋችሁ ላይ ከዛ ውጪ ሌላ ነገር የለም። ከዛ ደግሞ ሰው ልጆች ጋር ይደርሳል። አሁን ሶሻል ሚዲያ መጣ በሚለው ሐሳብ ነው የድሮም እንኳን አይደለም ከኛ ጀነሬሽን በፊት የነበሩት የሶሻል ሚዲያ እፍነሳ ያደረገን በፊት አይነት ሙድ የነበረ ኢማጂን ከ25 ዓመት በታች የነበሩ ሰዎች ምን ነበር የሚያወሩ? ምንድነው የሚወያዩት? ከተገናኘ የዛን ጊዜ የነበሩ የኢትዮጵያ ቲክቶክ የዛኔ የለንበት የምሬ ነው። በእርግጠኝነት አትሊስት እውነት ለመናገር እነ ብርሃኑ ሲያወሩ ሃይ ስኩል ምንድነው የሚባለው? ሃይ ስኩል መጨረሻ ሃይ ስኩል ምንድነው የሚባለው? ፕሪፓራቶሪ እና ዩኒቨርሲቲ ተማሪዎች ሞር ፎከስ ላይ ነበሩት የዛኔ እንትን ነው እሱ የግጭት ጊዜ እንዴት ነው አሁን እነዚህ ጉዳዮች የሚነሱት ኮምፎርታብል ታይም ላይ ሞስት ኦፍ ዘ ታይም ሲሆን ነው በጣም ዲስከስ ይደረጉ ነበር። ፖለቲካል ጉዳዮች ይበዛል። ግን እሱ እንትን የነበረበት ጊዜ ነው ብዬ ነው አየሩ ላይ እንትን የነበረበት ሰው የመነሳት የነበረበት ወጣቱ ይሄ ተቃውሞ መምጣት የነበረ ይሄ ኤጁኬሽን ሲስተሙ ራሱ ብዙ ሪሶርስ አልነበረም የዛን ጊዜ አይደለ? ወራንተ ነበር ግዴታ ማድረግ ያለበት የመጽሐፍ እጥረት አለ። አይ ቲንክ ፈርስት ጀነሬሽን ኦፍ የተማሩ ትውልድ የነበረው በእነሱ ጊዜ ነበር አይደል? መሰለኝ እንዲህ ተሰብስበው ቁጭ ብለው ይሄ በማጥናት ምናምን በሚባለው ነገር ነው እንትኖች የሚታለፉት ጊዜ የሚታለፉና ቶፒኮች ቻፕተሮችን ከቨር የሚያደርጉት ይሄ እርስ በራሳቸው ኮምፒቲሽን ክሬት ያደርጋል። የዛን ጊዜ ደግሞ ሜን ፎከስ የነበረው ስለ ብዙ ነገር ላይ ፎከስ የሚያደርገው ሪቮሉሽን ቤዝ የሆኑ ነገር ላይ ነበር። የኛ ሀገር ኮተት አለ፣ የውጭ ሀገሮቹ የታሪክ ኮተት አለ። እዛ ላይ ፎከስ ይደረግ ነበር። ሳይንስም ይሁን ሂስትሪም ይሁን ዞሮ ፖለቲካ ጋር ተመጣጣ ነው። አት ዚስ ፖይንት እኛን የመጀመሪያ ጀነሬሽኖች ለዚህ ኮተት ያለ ነው ማለት ያው የኛ እንትን ትንሽ ዳጋ አረገው ከኛ በፊት አረ ሚሊኒየልስ አንተ ፌስቡክ አይደለም ኖ አይዘር የኛ ታላላቆች ሲል ወንድሞቻችን ምናምን ሳይሆን like 20 years ago የኛ ጀነሬሽን ማለት እኛ ከመወለዳችን a few years back የነበሩት ሰዎች የኛ ወላጆች ማለት ነው። በእኛ ወላጆች early age-አቸው ላይ የነበራቸው እንትን ማለት ነው። ኢማጂን ወይ አይዘር
የኢትዮጵያ ታሪኩ ላይ ወደ ኋላ ከሄድክ ላይኮ ትምህርት አቋርጦ እኮ ጦር ሜዳ ነው ያለው እኮ አይሳስበው ወደ እነ ፋዘርና ማዘር ምናምን የነበረበት ጄኔሬሽን ከሄድክ ልክ ነህ። አይዘር ጦር ነው ወይ ትምህርት ላይ ነው ወይ ሪቮሉሽኑ አካባቢ ነው ምናምን ታይም ላይ ነው። ከሱም ከፍ እያልክ ከሄድክ ደግሞ አብዛኛው ሰው ምንድን early marriage ላይ ነው መሰለኝ የነበረው ኮምፕሊትሊ ሌላ ታሪክ። ለዛ ነው ዝም ብዬ አሁንም ሳስበው እውነትም የመጀመሪያ ፈርስት ልንሆን ነው ማለት ነው ሊኮን ይችላል። ግን ምን ወደ ፖይንቱ ስንመለስ in the past 20 years እኛ ጋር በእኛ እድሜ ዓለም እንትን ያለበት ነገር እኛ ጋር አክሰለሬት አድርጓል። ፈጠነች ትንሽ በጣም አክሰለሬት ያደረገ early 2000s የነበረው ቫይብ 90s የነበረው ቫይብ አንድ ላይ ነው ኮንሱም የተደረገው እኛ ጋርና ኤክስኪዩት የተደረገው አንድ ወዲያውኑ አሳየም መሰለኝ። በዛ ኢንተርኔት ቡም መጣ in a matter of 5 to 10 years እኛ ጋር ኢንተርኔት መጣ። ከዛ እኛ ታላላቆች ስለ ፌስቡክ ሲያወሩ ሰማን። ሙዚቃ ዳውንሎድ ሲደረግ አየን እና እነሱ ጋር የነበረው የሆነ ረጅም ጊዜ የፈጀው እንትን የሆነ ኮምፕረስ ተደርጎ መጥቶ ነው እኛ ጋር የተለቀቀው። ሌላ ካልቸር አክሰለሬትድ በሆነ መልኩ ነው እኛ ጋር እንትን ያደረገው። ሌላ ካልቸር የመጣ እና እሱ ኢፌክት አለው ብላችሁ ታስባላችሁ? አሁን ላለንበት እንትን ፕሮባብሊ ያው ፎከስ እንዴት ነው እዛ ነገር ላይ ብቻ ነው? ግን እኔ በጣም ብዙ ፋክተር ይነሳል። ይሄን ካነሳን ባይ ዘ ዌይ ሶሳይቲ ይነሳል፣ የልጁ አስተዳደግ፣ እያንዳንዱ ጀነሬሽን አሁን እኛ ጀነሬሽን አስተዳደግ ያለው አስተዳደግ ማተር ያደርጋል። እኛ ወላጆች እንዴት ነው ያሳደጉን? ሁሉንም ጨምቀህ ማውራት አትችልም። ማለት ስፔሲፊክሊ ይሄን የሚያወራው ጥቂት ማህበረሰብ ነው፣ ጥቂቴና የኛ ባች የሆኑ ማህበረሰቦች ናቸው። እነሱ ደግሞ በጣም ብዙ ፋክተር ይነሳሉ። ለተመናገር አንዱን ብታነሳው አንደኛው ይመጣብሃል። ገብቷል? ልጁ አስተዳደጉ ነው ይሄን ብቻ የሚያወራው ወይ ደግሞ ልጅ ያለ ኤክስፖዝድ ሆኗል እንደዚህ አይነት ነገር ብለህ ብቻ የምታወራ ከሆነ አይ አይደለም ይሄ ልጅ ሌላ ደግሞ ሆነ በጣም መረን ስለሆነ ነው ወይ ደግሞ he always wants to see something new ለዛ በጣም በራሱ ኤክስፕሎር አድርጎ ያገኘው ነገር ነው ምናምን ብቻ there's different points ስለ ክራኪንግ ኤክስፕሎር አድርጎ ነው ወደ ከባድ ነው። አይ ቲንክ እንትኑ ነው መሰለኝ ስትራግል ስላነሰ ነው መሰለኝ። እሱም አንድ ነገር ነው። አይ ሚን የሆነ ሰው ስትራግል ስትል አይ ክራክ ምናምን ኖ አልገባኝም። ምንድን ነው የት ኤንድ ነው እሱ ያሰበበት መንገድ አይደለም። እንትን ነው ላይፍ ላይ ቻሌንጅ አልነበረም ማለት ነው። አንድ እሱ ግን እንትን የሆነ ሰው አይደለም አይታል ለሞራል ብሎ እሱ ነው ቆይ ስትራግል ቱ ክራክ ነው አንተ የሚያስበው አይደለም። ስትራግል ቱ ክራክ ታያ ሜቢ ሁለታችሁ ሪፍሬዝ ላድርገው ይሄ ነው። የሆነን ሰው ለማውራት ወይም የሆነች ልጅ ለማውራት እንደ ወንድ እንትን ልትፈልገው ከሆነ ጀስት ሞባይል ማውጣት ነው የሚጠበቅብህ ወይም አካባቢ ያለው ነገር ይችላል the way እንትን አባባለ ብዙ ቦታ ይካሄዳል። ያንተ ይለያል ትንሽ ለዛ ነው ሪፍሬዝ ያልኩት እና ሜቢ እሱ ፈጥራ በጣም weird ብዙ ነገር ነው ፈልገው አንድ ዲፊኒቲቭ የሆነ ነገር there is more to life than cracking ምን አለ ነገራቸው እስኪ በአንተ ላይፍ እሺ ምን አለ መሰለህ Jesus Christ አታማህን እንዳለ እግዚአብሔር አትልም ወረደው ነገር there is art there is music እሺ there is God እንደውም ሲጀመር ጋር ነው ፕራዮሪቲ አርትና ሚውዚክ እና ያስቀድምከው ግን አንተ ነውር ነው yes sir yes ነው ያልኩት የሚሰራል አልኩኝ just say yes what the fuck እግዚአብሔር ነው ያልኩት አዎ መጀመሪያ ያስቀደምኩት ነው አርትና ሚውዚክ ነው that doesn't mean I'm right ዛሬ ምንድነው ጠምዳኛ አዎ እንድታዩ ትፈልጋለህ ይሄን ታክሲ ይከፍልልን ጠብቀሽ ባደባባይ ልጅ ነው ወር እሺ እኔ ምንም አላልኩም በኋላ መንገድ ላይ ቪዲዮ ከሰራላችሁ እያለቀሰ እያዘነ ቪዲዮ ከሰራ ይሄ በምስሉ ላይ ካለ እሺ to the second point ሁለተኛው ፖይንት or ሁለተኛው confession so like a girl's hygiene is not only smelling good or being well dressed but also body count. When I say I like a girl's hygiene, it includes her spirituality. Includes the spirituality. ደጋሞት Yeah, misstep you and clean it up. በአማርኛው ትርጉም በስለሽ So like a girl's hygiene is not only smelling good or well dressed, but also body count.
when I say I like girls hygiene it includes the spirituality too ማለት መሰለኝ ይፈልጋል ሶ ፖይንቱ ምን ነው ሸሻችሁ ቶፒክ ሶ ፖይንቱ ቦዲ ካውንት ዜሮ የሆነ ሰው ነው ፈልገው ነው ፖይንት ሳይሆን almost ቴክኒካሊ እንደዛ ነው የሚፈልገው ምንድነው እኮ ልጁ ሃይጂን ራሷን ንጽህናዋን የምትጠብቅ ሴት ንጽህና ብቻ ይሄ መታጠብና ድሬስ ኮድ ብቻ ሳይሆን የሶልም ሃይጂን ማተር ያደርጋል ማለት ነው የሶል ሃይጂን ማለት ነው የነፍስ ጽዳት ትርጉምሽ ደስ ምን ማለት ነው አይ የምሬ ነው ልጁ የሚፈልጋቸው አይነት ሴቶች ምንም አይነት ወንድ ጋር ሚንዘላዘል አይነት ሳይሆኑ በቃ ንጹህ ሲባል ውስጣቸውም ውጫቸውም ንጹህ የሆኑ ሴቶች ምንም አይነት ነገር አድርገው ማያውቁ necessarily ዜሮ አላለም ኦ ሺት ልክ ነው አሁን አገላለጽ ልክ ነው አንተ ልክ ነው ግን necessarily እሱ ዜሮ አላለም ነው ዜሮ አላለም አንድ ሁለት ቦዲ ካውንት ቢኖራቸው ችግር የለም እያለ እሱ ዲፔንድስ ስፔሲፊካሊ ባይደል እንደዚህ የሚል ሰው ከሆነ ዜሮ ነው በጣም ደስ የሚለው ያኛውን አይ ስቲል ካን ፋይንድ ዜሮ ብሎ ነው የሚያስበው አይ አሁን እሺ እንትኑ አለ ሜሪቱ ሞር ፕሪንሲፕሉ አለ እንትን ለማለት አንተ ስትወሰልት ከርመ ይለያያል ለምሳሌ ማይወሰልት አይነት ወንድ በጣም ስርዓቱን የያዘው እንዳለ ኖ ስትወሰልት ከርመ ምፈልገው እንደዚህ አንተ እንደዛ አድርገህ እሱማ ልክ አይደለም ምን መሰለ ፖይንት እንደውም ብዙ ጊዜ የምሰማው በሴቶች ይከፋል አይነት ሙድ አለ አይደል ከዛ ጎረምሳ የትሙሉ ከመጣ እሷ ጋር ሲመጣ ይሄ ሃይ ሜንቴናንስ እንትን ስታንዳርድ አቅርቦ ለእንትን የሚከራከር ሰው ከሆነ ማለት ነው በሴቶች ይውሳል በዛስ ታምናለህ at the same time ሮንግ መሆኑ አይቀርም ግን ለወንድየው በጣም እንትን ያደርጋል ብዬ አስባለሁ ሴቶች ምን ያህል ኬር እንደሚያደርጉ አላውቅም የወንዱን ማለት ነው ግን እንደ ወንድ ቦዲ ካውንቷ በጣም ሃይ ከሆነ ምን ያህል ኢንተረስትድ ትሆናለህ ብዙ ወንድ ምታቃለች በሚለው ምን አይነት ኢንተረስትድ ትሆናለህ ሳይሆን ምን አይነት ካታጎሪ ውስጥ ነው የምታስገባት እሱም ተግባብታታል ለምሳሌ ካታጎሪ ከማስገባት ካታጎሪን ተውና በቃ መቅጣት ወዲያው ነው የቀረው ነው ካታጎሪ ማለት እሱ ነው አይ በቃ እሱ አትሆንም ብለ አይ ስለ ካታጎሪ ማለት ካታጎሪ ካልክ ስም ታውጣለህ ስም ማውጣት ከጀመረ ለታሪኩ ነው የሚያስፈልግ ልክ ነው ፖይንት ግን ስም ማውጣት ከጀመረ ያነሰው ይለበር አይደለም ግን አያስፈልግም ግን at the same time ሴቶች እንደዛ አይነት አያጠነክሩትም ነበር ወንዱን ሳይሆን እነሱ ያው ሴቶች አይደለም ምንድነው I think there is a different mentality እነሱ ጋር አንድ ሁለቴ የሰማሁት ነገር ስላለ ነው ኤክስፒሪየንስ ያለው ወንድ ያለው ሰው ይባላል ምን I don't think more than once more than twice ሰምቻለሁ so height ማለት የሆነ የይሻው ላይ ምንድነው የሚያወሩት አይን ነገር ነው የመጣው አይገቡት ቀሪር ከፍ ያረጋው ይጨምርበታል የምሬ እኮ አልገባኝም ታውቃለህ ምንድነው የሚወራው ዛሬ እሺ እየሳብኩ የነበረው ለዚህ ነው አሪፍ ጥያቄ ነው ያገኙት አይሰለ የሆነ ሲሪየስሊ ባይ ይሄ ነገር ማለት ፕራይቬትሊ ልትመክረው የምትችለው አሁን አንድ ወንድ የምታየው አንድ ወንድ ልጅን እንደዚህ ልክ ነው እህት እንደ እህት የምታያትን አንድም ሴት ልትመክራት የምትችለው ፕራይቬት ነገር ነው እንጂ ብዙ ፐብሊክሊ ስታወራው ነገርዬ ይዞራል ወይ ሴቶች ወድም ይባላል ወይ ወንድ ነገር ይባላል አይስወር በጣም ነገርዬውን እንዲ አዞሮ ሁሉም ቤቱ የሚያወራው ነገር አንተ ብቻ ፐብሊክሊ ወጥተህ ስላወራው ነገርዬው ዞሮ ጥምዘዛ ውስጥ ነው የምትገባው እና ደግሞ ማይሆን ነገር ውስጥም ከመግባት ማለት እንደዚህ አይነት ነገር it's like በጣም ፕራይቬትሊ ቢወራና ፕራይቬትሊ ቢመከር ጥሩ ነው because እዚህ ጋርም ሲወራ የሚሰጠው ኢምፕሊኬሽን ጥሩም አይደለም ሰውንም ለምን እናሳስተን out of context መታየቱ በጣም አይችልም እሺ አንተ ምን ብለህ ታምናለህ በሴት ይሳል በወንድ ይሳል ብለህ ታምናለህ በሁለቱም እኔ ለምን ልንገርህ በሴት ብዬ ጀነራላይዝ ማድረግ አልፈልግም በወንድ ብዬ ጀነራላይዝ ማድረግ አልፈልግም ማቃቸው በጣም ሳይሆን ቦዲ ካውንት በማን ይብሳል ማለት አልገባኝም እንትን ምንድነው ኔጌቲቭ ኢምፓክቱ በማን ይብሳል ሃየር ቦዲ ካውንት ሁለቱም ኮንሲኩዌንሶቹን ያሰብኳቸው ነው
ሪሌሽንሺፕ ውስጥ ከሆነ ጊዜ በኋላ ያለው ኮንሲኩዌንስ በወንዱ ያለው ነምበር ወይ በሴቱ ያለው ቦዲ ካውንት ፕሮብሌም ሊያመጣ ይችላል እንዴ በሚለው አይ ቲንክ እንደዛ ሀሳቡ ሊከተው ይችላል። ግን ዞሮ ዞሮ ኢንሴኪዩሪቲ ካለው በግራም በቀኝም ተስማምቶ ካልገቡበት መምታቱ አይቀርም። ስፔሻሊ ወንዶች ደግሞ አይ ቲንክ ፕራይድ አለን መሰለኝ ኢጓችንና ፕራይዳችንን በጣም ግሬት ያደርጋል። ስለሚነካም ጭምር ብቻ ሳይሆን ሌላም ፖይንቶች አሉ። ላይክ አሁን እዚህ ፐብሊክ ሊያልኩት ለዛ ነው እሱ ልክ ነው። እንደዛው አሁን እኔ ለአንተ ባወራ አንተና እኔ አሁን የምር አሁን ማይክ የሆነ አንዳንድ ፖይንቶች ተነስተው ይሄን ፖይንት ጉዳይ ሆኖብህ ብታወራኝ አንተም ፍሪ ሆነ የምትነግረኝ ነገር ይኖራል፣ እኔም ፍሪ ሆኜ የማወራህ ነገር ይኖራል። ሲናሪዮች ይኖራሉ ታስታመጣለህ። ግን አሁን ጀነራላይዝ አድርገህ ወንዱ ይብሳል ሴቱ ይብሳል ካልክ ጀነራላይዝ ተደርጎ ነው የሚቀረው እንጂ የሆነ የሚያመጣው ማለት አንዳንድ ፖይንቶች ስናመጣ የሆነ ሶልቭ ለማድረግ ወይ ደግሞ የኛን ኢንሳይት ለመስጠት ነው አይደለ? በሁለቱም ይብሳል ማለት ለምን ሁለቱም ያደርጋል። it cuts both ways ኮንሲኩዌንስ አይቀርልህም እኮ ፕሪፈረንስ አክቹዋሊ ቅድም ያልኩት ኤክስፒሪየንስ ያለው ወንድ ቢሆን ጥሩ ነው የሚባለው እንዳለ ሆኖ ሴት እንዲያውቅ ደግሞ አልፈልግም የሚሉ ብዙ ሰዎች አሉ። ሌላ ሴት እኔ መጀመሪያው መሆን አለብኝ የመጨረሻው መሆን አለብኝ ብሎ የሚያምኑ ማለት ነው። we agree on that እሱንም በደንብ ሰምቼ አውቃለሁ። ሜሪጅ ላይ ሪስፔክት ያላቸው ሰዎች ከሆኑ true cuts both ways እንትን እና ሜሪቱ ኦር ግራውንዱ ሊኖር አይገባም ብዬ አስባለሁ። አንተ ኦልሬዲ ስትወሰልት ከርመህ አይ ምናምን ማለት የለብህም። በኋላ ከሌላው እንደዚህ የተነካካች ሴት አልፈልግም የምትል ከሆነ አንተ የሚሰው ባለፈው ማን ነው እንደዛ ብሏል። አንድ አገልጋይ ያስተማረ የሌላ ሰው አትንክ አንድ አገልጋይ ዩት ፕሮግራም ያስተማረ ማን ነበር ስሙ? በእናትህ ጠፋብኝ። እኔ ራሳቸው ነበር ግን እስከዛ ያስታወስክ እንደሚታይ አንድ ማንሳት የምፈልገው እዚህ ጋር አጠር ያለች ፖይንት ፕሊዝ ወንዶችም ጀነራላይዝ አታርጉ፣ ሴቶችም ጀነራላይዝ አታርጉ። ኢትዮጵያ ውስጥ በእውነት በጣም ተለምዷልና ሞብ ይሄ አንድ ሰው ስላለ ሁሉም ሰው የሚከተሉ ፖይንቶች አሉ። አንድ ሰው ስላመጣ ወይ እኔ እዚህ ጋር መጥቼ ሴቶች እንደዚህ ናቸው ብል ሁሉም ይላል። እውነት ልክ አይደለም። ወንዶች እንዲህ ናቸው ይባል ሁሉም እንደዚህ ይላል። ልክ አይደለም። ሁላችንም የእያንዳንዱ ፐርሰናሊቲ የእያንዳንዱ ሰው ባህሪ፣ አስተዳደግ፣ የመጣበት ማህበረሰብ ኤቭሪ ሲንግል ብዙ ዲቴሎች ተጨምቀው ነው ሰው አሁን ያለንበትን ምን ሆነ ሰው መሆናችን ፊዚካሊ መንቀሳቀስ ብቻ መቻላችን ሳይሆን ዲሲዥን ሜኪንጋችን ነው አንድ ሰው ነው ያደረገን ነገር። ስለዚህ ፕሊዝ ጀነራላይዝ አድርገን ሰው ላይ ጣት አንቀስር። ማናችንም ብንሆን ወንድም ይሁን ሴትም ይሁን እንትኖች እነዚህ እያልን ፕሊዝ ያ ነገር በጣም መጥፎ ነው፣ ዋጋ ያስከፍላል። አሁን ብቻ ሳይሆን ቱ ጀነሬሽንስ ዋጋ ያስከፍላል። ስለዚህ ፕሊዝ ይሄን ነገር ሁላችሁም አስቡበት። ጀነራላይዝ አይደረግም። አመሰግናለሁ። ቴንክ ዩ ነው ተገናኘን። ቀስ ብዬ ማይክል እሺ ይሄ መልእክት የቀረበላችሁ ብሎ እንጀምራለን ብሎ ጥሩ ሀሳብ ነው የምጸልይላችሁ። አክቹዋሊ አሁን ወደ የሚቀጥለው ልሄድ ነበር። it revolves on the same topic አሁን ያወራነው ነገር ላይ ግን ከሴክሹዋል እና ከሪሌሽንሺፕ እንትን ውጪ ሆኖ ጀስት ላምብላችሁ የሆነ ወጋ ያደርጋል። a higher tier woman is just an average adult man. A higher tier woman is just an average adult man. አይ by the way ሰማ ይሄ የኛ ፕላትፎርም ነው። ሀሳብን ሼር ማድረግ መብት አለ 100%። ግን እንዴት መሰለ ከስራ እንዳያባሩት እኮ ኬዝ ሆኖበት ነው። እኔ ተቀጥሬ ነው የምሰራው እኮ እንዳያባሩሽ ነው አንተ እኔ እግዚአብሔር እሺ ምን ታስብ ለምን ወደ እንታይ ካለምን ካንሰር አቶ ነብዩ ተብሎ አስበው ነገር ሰራቱ ተጋባ እንዲ 10 ፔጅ ደብዳቤ ሳይዳይታ እሺ አይ ግን ሲሪየስ የሃይ ቲር ወመን is just an average adult man. አኔ በአማርኛ ተርጉሞልልና ተጨነቅኩ ታውቃለህ። ይቅርታ I don't think so እንደዚህ ይመጣሉ። ምክንያቱም በቀላሉ አደርኩኝ ብዬ በጣም እንትን ያደርገዋል። ካቴጎራይዝ ቅድም እንዳላችሁ የሆነ በጣም ብዙ የሬሲዝም እንትን ያስመጣዋል። ሬሲዝም ሳይሆን ሴክሲዝም ባይል ያመጣዋል። ቴንክ ዩ ፕሮቶኮላችን አንደኛ ነው። ፕሮቶኮል አንደኛ ወይ ጉድ ማግዛ ሁለተኛ ጥያቄ ልጅ እንደመጣ እናደርገው
ከነ ወረቀቱን አዘጋጅተህለታል ፊልም አሳይደን ለከወንዶች ጉዳይ ፊልም ያለ ፌስታልን ይዘት ሄዶ ከወንዶች ጉዳይ አባልነት ተሰርዘናል ባይደው ያ ብዙ መታየት ያለበት ባህሪያ ብናለ ግን ምንድነው አሁን ኖቲስ አድርጋችሁ የምታውቁ ከሆነ ሶሻል ሚዲያ ላይ ይሄን ጥያቄ እንዲነሳ የሚያደርገው ነገር ምን እንደሆነ መጀመሪያ ወይም ደግሞ ይሄ ሐሳብ እንዲዘዋወር ሞቲቭ ምን እንደሆነ ክሊር ብታደርገው አሪፍ ነበር አሁን እንትን እኔ አንደርስታንድ ካራክተር ነገር አንፃር እኛ ውመን ኢንዲፔንደንት ሆና እንትን ማለት ትችላለች ምናምን የሚል ቫይብ በጣም ብዙ አራምዶበት ነው የሰው የጻፈው ነገር የሆነ ሰው ሳይሆን በጣም ብዙ ተደጋግሞበት ላይክ ልካቸውን ለመንገር ፈልጎ ነው ሪያሊቲውን ለማስረዳት ፈልጎ ነው የጻፈው ብዬ አንደርስታንድ ማለት ነው። አረ እንደ ጀነራል ራሱ ፒፕል ማይንድ ላይ የዚህ ልጅ ሀሳብ ላይ ብቻ አይደለም ይሄ ጉዳይ ያለው ብዬ ነው። ኦልሞስት ሁሉም ከኛ ጀምሮ እስከ ውጭ ካሉት የትኛውም እንትን ላይ እንዲነሳ የሚያደርጋቸው ይሄ ሃይ ፔድ ሊሆን ይችላል፣ ቢዝነስ ኦነርስ ሊሆን ይችላል፣ ፖለቲካ ላይ የተቀመጠ ሰው ሊሆን ይችላል። ኢንዲፔንደንት የሚለውን ፖይንት ሮንግ ትራንስሌሽን አለ። ጨርቼ ራሴ አርን አድርጌ ራሴ እሱን ሃይ ማለት ትችላለች መፍቷል በጣም ትችላለች ሁሉም ይችላል። ሃይ ቲር ወመን የሚያስብለው ዲፊኒሽን በዚህኛው አስፔክት ምንድነው? ጥሩ ኤጁኬሽን ባክግራውንድ አላት፣ ጥሩ ስራ አላት፣ she gets paid well enough, she lives alone አሎን መሆኑ ሃይ አሁን ትዳር ካላት ሃይ ቲር ልትሆን አትችልም ነው አትፈልግም ባይ ዴፊኒሽን እንደዛ አይደለም። ባይ ዴፊኒሽን እንደዛ ሳይሆን ትዳር መኖር አለመኖር ሳይሆን ካራክተሪስቲኮቹ ናቸው። እሺ ትዳር ውስጥ ሆና ይሄ ሁሉን ኮንቴን ያደርገች ሰው ምንድነው የምትላት? ኦኬ እንደዛ ከሆነ ደግሞ ብሬድ ዊነር የሚባሉ ሚስቶች አሉ። ደግሞ ብሬድ ዊነር ማለት ስራውን የሚሰሩት እነሱ ናቸው፣ አርን የሚያደርጉት እነሱ ናቸው። 9 to 5 ነው የሚሰሩት፣ ጠዋት ሲወጡ ማታ የሚገቡት። ቢዝነስ ኦነር ሊሆኑ ይችላሉ፣ ባንክ ማናጀሮች ሊሆኑ ይችላሉ፣ ኤኒ ሮል ላይ ሊሆኑ ይችላሉ። ግን ሺ ፔድ ሞር ዛን ከባልየው የተሻለ ይከፈላታል በሚለው ፖይንት ኦፍ ቪው ተያያዘ ነው። በቃ እሷ ነች መኒው ሜክ የምታደርገው፣ ልጆቹ ጋር ሞር ኢንቮልቭድ የሆነው እሱ ብሬድ ዊነር የሚባል ካራክተር አለ አይደለ? ፋሚሊ እሱ የቤት እመቤት ይሆናል፣ እሷ ውጪ ስራ ትሰራለች። መሆንም አይጠበቅበትም። ግን ለሃይት መኒ ኮት የምታደርገው እሷ ነው። she's the breadwinner የሚባለው በዛ እሷ አስከብምት like she's making more money ማለት ነው። ግን ብሬድ ዊነር አንድ ነገር የግድ ምኑን ያጠፋዋል ይሄ ነገር ያባወራ ሮል የሚባለው ነገር ሙሉ ፋይናንሻሊ ያባወራ ለምን የግድ ፋይናንሻሊ እኔ አላስብ። ለምን እንደሆነ ልንገርህ። እሱን ነገር ይኸውልህ አንድ ማቆ ሰው እያለ የምር በእውነት ማቆ ማለት ነው። እና ባለቤቱ ኤንጂኦ ነው የምትሰራው፣ እሱ ራይድ ሾፌር ነው። ኤንጂኦ ስለ መኪናው ራሱ የገዛችለት እሷ ነች። እሷ ኤንጂኦ ትሰራለች። ሺ ሜክስ ግድ በጣም ግድ ነው። አይ ቲንክ ዩኤንሲኤ ይሁን ብቻ ከሁለት አንዱ ወይ ዩኤንሲኤ ነው የምትሰራው ወይ ዩኒሴፍ ብቻ ምናምን ሹር የትኛው ፓርት እንደሆነች ኤም ሊሆን ይችላል። ኤንጂኦ እንደሆነ ምንድን ነው የውጭ ሀገር መስሪያ ቤት ትልቅ መስሪያ ቤት እንደሆነ ነው የማውቀው። እና በጣም ሺ ሜክስ ላር ማኒ መኪና የገዛችለት እሷ ነች። እሱ ስራውን ይሰራል፣ በቃ ተፍተፍ ይላል ምናምን። ግን ስቲል ትልልቅ ዲሲዥኖችን አሁን ባልየው እንደ ወንድንም ማለት ይሄ የአባቶቻችን የመጣል አይደል? ይሄ ወንድነት የሚባለው ሪስፔክት ተደራርገው ነው የሚኖሩት። ፕላስ ደግሞ ትዳር ውስጥ ይሄ ነገር ወደ ትዳር ካደገ ወደ ትዳር ላምጣውና ማለት ነው ትዳር ውስጥ የኔ ብር ብዙ ነው የሷ ብር ብዙ ነው የሷ ሲበልጥ እንደዚህ የሚለው አይ ዶንት ቲንክ አይሰራም። እንደዛ ከተባለ ማለት ነው ሩቅ አይሄድም ትዳር፣ ብዙ ጊዜ ቶሎ ይፈሳል። አሁን ላይ ብዙ ሴሌብሪቲዎች የምናያቸው ለዛ ነው። የኔም ብር ነው ያንተም ያንተ ነው ያንተም እንደዚህ ነው የኔም እንደዚህ ነው በቃ we live as we like እንደሚቻለው ከዛ በኋላ አይቆይም። ሴቶቹ ብሬድ ዊነር ሲሆኑ የካራክተር ሽፍት ሀብት ላይ ባህሪያቸው ይቀየራል። እሱ ያጋጠማል። ሩድ የመሆን ዲስሪስፔክትፉል የመሆን ሌላ ጊዜ ባህልህን ሌላ ቦታ ፐብሊክ ቦታ ምናምን የማትናገረውን ነገር ስለዚህ ወደ ብሬድ ዊነር ልትናገር ትችላለች ማለት ነው። ኢቨን ኢን ዘ ዌስት ወርልድ አሁን ከቤት ወጣ ተባለ። አሁን ከቤት ወጣ ደስ ይላል። ስለ ትወጣለህ እኮ ችግር የለም። ምንም አባት ታመጣም ታውቃለች ትሄዳለህ። ግን እንደዚህ አይነት ነገር ልክ አይደለም፣ እውነት ልክ አይደለም። ሲጀመር ልክ አይደለም የምለው ምን እንደሆነ ልንገራችሁ።
አንድ ሴትና አንድ ወንድ አብረው ኑሮ ሲመሰረቱ ወይም ደግሞ አብረው መኖር ሲያስቡ ወይም ብሬድ ዊነር ምናምን ይሄ እሷ ነች ብር የምታወጣው እሱ ነው ብር የሚያመጣው ነገር ፕራይቬት ነው የሁለቱም። እነሱ እርስ በርሳቸው ነው የሚጋባቡት። ገብቶሃል አይደለ? እሱ የሆነ ነገር ቢያስፈልገው እሷ ትደፍናለች፣ እሷ የሆነ ነገር ቢያስፈልጋት እሱ የሆነ ቀረዷን ይደፍናል እንጂ እሷ ብዙ አመታኒ ትንሽ አመት ምናምን ከተጀመረ በሞመንት ያለ ተጀመረ ይሄ ዌስተርን ወርልድ ላይ ያለው ይሄ በአንድ ወር በሁለት ወር አይዲያል ስትራክቸር እኮ እሱ ነው። ግን ሂውመን ቢሄቪየር ላይ እንደዛ አታገኝም። ሪያሊቲ ላይ ሲወርድ እንደዛ አይደለም። ዩዥዋሊ ሞስት ኦፍ ዘ ታይም ሴቶቹ ሞር መኒ ሜክ ሲያደርጉ በተለይ ትዳር ውስጥ ሆነ ሞር መኒ ሜክ ሲያደርጉ ባህሪ ለውጥ ነው። እኔ አንተ ልጠይቅህ ምን ቢሆን ደስ ይላል? አንተ ብትሰራ ይሻላል? ለምሳሌ ሌትስ ሴይ ብዙ ብር እየሰራህ ነው፣ በጣም አሪፍ ፕራይም ላይ ነህ፣ አንተን ብዙ ጥፍ እየሰራሽ ማለት በጣም ብዙ ጥፍ እና ዩ ስታርት ላይፍ ቱጌዘር በትዳር እየኖራችሁ ነው። ከዛ እሷ በጣም ብዙ መስራት ጀመረች። ምን ታደርጋለህ? ምንም የማደርገው ነገር የለም። አስሎንጋስ እኔና እሷ መሀል ያለውን ኬሚስትሪ እስካልቀየረውና እኔና እሷ መሀል ያለውን ሪስፔክት እስካልቀየረው ድረስ ምንም የማደርገው ነገር የለም። ስለዚህ ልጆች ለማሳደግ ራሱ if I have to be at the home I will be at the home። የምሬን አቤት መድረስ አለብኝ ቤት ተራ ምንድነው ምን ብያ ምን አለው ልጆች በሞግዚት እጅ ማደግ የለባቸው ብዬ አስባለሁ። ኦፍ ኮርስ ሊያግዙ ይችላሉ ሞግዚቶች ምናምን፣ ግን በሞግዚትና በሰራተኛ ልጅ ማደግ የለበትም ብዬ አምናለሁ። ፕሪንሲፕል የራስን መሆን ካለበት ቀርጻ ማሳደግ ከፈለክ ካለበት በአያቶቻቸው ኦር በአጎትና ባክስታቸው ሊሆን ይችላል እንጂ እሱም ያንተ አይሆንም። ሌላ ፐርሰን ሀሳብ ልክ ነው እንጂ ልክ ነህ 100% በሌላ ሰው እጅ ማደግ የለበትም። አንተ ከአንተ መራቅ የለበትም። አንተ ጠዋት ስራ ትሄዳለህ፣ ሁለት ትመጣለህ፣ ማታ ገብተህ እንዴት ናችሁ ብለህ እራት በልተህ መተኛት የለም። ልጅ ከቤተሰቡ ጋር ማደግ አለበት እና የፋይናንሻል ስትራክቸሩ ላይ ስንመጣ እሷ ሞር መኒ ሜክ የምታረግ ከሆነ እኔ ቤት መቅረት ካለብኝ መቅረት አለብኝ። ስለዚህ አንተ ላይ ኢምፓክት የለውም ነው ይሄ መቅረት ኢምፓክት ሊኖረውም አይገባም። ግን ምንድነው የካራክተር የባህሪ ለውጥ ሊያመጣ አይገባም። እኔ ጋር እሷ ጋር ከአይኗ ይወርድባታል አይነት ነው። ኢንፌሪዮሪቲ ኮምፕሌክስ ሊሰማኝ አይገባም። እንዴት ነው አንተ ነተጀል አክሪሞኒ ነው ምናምን ነፈስታ ትራጂ ነበረችበት የታይለር መሰለኝ አይደል? ታይለር ፔሪ ነው። ሶ ባልየው ሄዘ ሳይንቲስት ሂስ ትራይስ ቱ ክሬት ሰምቲንግ ኒው ስኩል ጀምሮ ምን አላየሁትም። አላየሁም። ሚስትየው ሺ ፋንስ ኤቭሪቲንግ የምታኖረው እሷ ነች፣ ምን የምትለው እሷ ነች። እሱ ዝም ብሎ ፈጠራውን መስራት ነው። ከዛ በኋላ ይሄ ፈጠራ ሲሰራ ያ ትገዛልሻለሁ ባንቺ ስም ምናምን ብቻ ብዙ ነገር የእናቷን ቤት ምናምን ሽጣ ምናምን ነው መሰለኝ አይደል? ብዙ ነገር አድርጋ የእናቷን ውርስ ምናምን ብቻ አድርጋለት ብዙ ነገር ተፈጥሮ መጨረሻ ላይ ብቻ በሆነ መንገድ ተጣሉና ውጣለችው ብቻ ነገር አለችው። ዲቮርስ እንትን ፋይል አደረገች መሰለኝ አለገች መሰለኝ ብቻ ተጣሉ። ከዛ በኋላ ፊልሙን በትክክል አላስታውሰውም። የቅርብ ጊዜ ነው ጋር ለታዋል ትግደም 5 ዓመት ከኮሮና አካባቢ ወይ በኋላ ወጣ። ደንግጫለሁ። ሰው የሆነ ታስታውቃለህ ብሮ። ከዛ ትመጣና ሴትዮዋ ላይክ ድሮ ከሆነች ልጅ ጋር ሲያረጋግኝታው ትቀውጣለች ምናምን ድሮ ሃይ ስኩል እያሉ ምንድነው ተማሪዎች ያሉ ነው ምናምን ገና ትንሽ ነው አይደለም አይደል ፊልም ሪቪው አይደለም። ከዛ አይስበር የሚገርም ፊልም ነው። ከዛ ልጅቷ አደንደ ደደይ እቺኛዋ ስትፋታው ይሳካለታል። ይሄድና ለካምፓኒ ስንት ሚሊዮን ዶላር ይሸጠዋል ቢዝነሱን he becomes rich። ከዛ በኋላ እቺን አልፈልግም ስላለችው 10 ሚሊዮን ዶላር ቼክ ጽፎ አልፈልግም ማለት ነው ብቻ አልያዛች። ከዛ ለዛችኛዋ ጭራሽ በስሟ እንዳለው ለዚች ቃል እንደገባው ያት ገዝቶላትና ለሃፒ ላይፍ እየተኖረ ነው ምናምን እና ስለ አታውቅም ማን እንደሚያልፍለት ነገር ማለት ነው። ሚስትየው ቀውጣና እሷ ላልፍላት ይችላል፣ ባልየው እንትን ሆኖ እሱ ላልፍለት በጣም ባንዴ ሊተኮስ ነበር ነው። ዲቮርስ ካደረገችው በስንት ጊዜ መሰለህ? ባጭር ጊዜ እነሱ እንደዚህ ፓይፕ ድሪም ይዛ ችኳን ገደለቻት። ከዛ እግዚአብሔር ዋለ ነው ፋላረጎ I swear በቃ one of the movies that amazed me in life በቃ እግዚአብሔር በጣም ነው የሚዛው ዘ ቼናትና ያልኩት አይስወር ምንድነው እንደዚህ አይነት ፓይፕ ድሪም ይዛ ኑሮ በጣም ከባድ ነው። በጣም ከባድ ነው። ይለወጥ ይችላል ማለት እሷ ከኔ በላይ ገንዘብ ሊክታር አድርጋለች ብለ ኢንፌሪዮሪቲ ኮምፕሌክስ ገባ ከሆነ you got some shit on your mind። የሆነ ነገር ማድረግ አለ ጭንቅላት ውስጥ የሆነ ነገር አለ። ከዛ ደግሞ ሚስትም
ሞር መኒ ሜክ እያደረኩ ነው ምን አባቱ ያመጣል ብላ ፊልም የምታደርግ ከሆነ እሷ ጋርም የሆነ ትልቅ ኢሹ አለ። ሶ ባል እንደ ባል የሚከበረው ፋይናንሻል ጉዳዩ አይደለም ማለት ነው። ፋይናንሻል ውጪ ባል እንደ ባል መከበር አለበት። በሚስትም እንደ ሚስት መከበር አለባት። በደንብ መወደድ አለባት፣ መከበር አለባት። መወደድም መከበርም አለባት። ከቤት ውስጥም ከቤት ውጭ ፐብሊክሊ ሁለቱም ስታንዳርዳቸው እንትን መባል የለበትም። የሆነ ከፋይናንሱ ወጣው ነው መጥፋት የለባቸው። ማንነታቸው ላይ የብቻ መታየት ያለባቸው ከገንዘብ ውጪ ነው መሆን ያለበት። እና ደግሞ ፕሪሜሪጅ ያለ ችግር ነው። ከትዳር በፊት I swear to God ዴቲንግ ከመጀመሩ በፊት ያለ ባህሪ ነው ይሄ። በቃ ሜንታሊቲውን የወቀው አይነት ነው። የሱም የሷም ፒውር ኢንቴንሽናቸው ስኬለተናቸው የቱ ጋር እንዳለ ስትሮንግ ሳይዳቸው የቱ ጋር እንደሆነ አይደንቲፋይ መደረግ አለበት። ቢሄቨር ቼንጅ ቢመጣው ከትዳር በኋላ እንደዚህ ነበር የማውቀው አሁን ግን እንደዚህ የሚል ስሞታ ተምታችሁ አታውቁም? አንዳንድ ጊዜ አንድ ትዳር የሆነ ጊዜ ትራንስሌት አደረገ ሰማ have to deal with it. You're either getting divorced or still inferior feeling የተሰማ አብረህ ትኖራለህ። ከባድ ነው እሱ። ግን ይኸውልህ አንድ ጊዜ እኔ እንትን ምንድነው ትራንስሌት አደረግ ነበረ እንደዚህ ሜሪጅ ካውንስሊንግ ላይ ማለት ነው። እና ሜሪጅ ሲያወሩ ምናምን ትራንስሌት አደረግላቸው ነበርና ስሰማ ሶ አንዳንድ ነገር ስሰማ ሶ ፍሮም ዋት አይ አንደርስታንድ አንድ ሁለቴ ካየሁትኝ ማለት ነው። እና ብዙ ጊዜ ትዳር ውስጥ ከተገባ በኋላ አዲስ ባህሪ አይመጣም፣ ይሄ ነው የሚቀጥለው ብሎ ብዙ ሰው ያስባል። ስፔሻሊ የኛ ባች አይ ስዌር እኔ አሁን ማጆሪቲ ጓደኞቼ ስናወራ ምናምን አረ ከመጀመሪያው ተከባብረን ተዋደን ከዛ በኋላም ተከባብረን ተዋደን ነው። ከትዳር በኋላ ብዙ አዳዲስ የሚመጡ ባህሪዎች ይኖራሉ በእርግጠኝነት። እና ደግሞ እርግጥም ናቸው ይመጣሉ ማለት ሰው ኮምፎርታብል በሆነ ቁጥር በጣም የተለየ ደግሞ የሚመጡ ብዙ ነገሮች አሉ። እና ብዙ ጊዜ ትዳሮች ብዙ አመት ቢዮንድ ላይፍ ስታይል ይሄ አብሮ ከመኖር ውጪ ያለ ባህሪ አይደል? ኖ አይደለም እንጂ ኖ ገባኝ የምትለው አሁን የምትለው ነው ማለት እቺ አብሮ ስትኖር የምታገኘው እንደዚህ ነው እንደሚያደርገው እንደዚህ ነው ሃንድል የሚያደርገው ከሚለው ከሱ ቢዮንድ የሆነ ባህሪ ነው። በጊዜና በሚመጡት በብዙ አይነት ወይ ሊሆን ይችላል። it can be in any way. For example ለምሳሌ the way things like ለምሳሌ the guy the way he handles stuff ለምሳሌ let's say ሲናደድ ምንድነው የሚያደርገው ከሷ ጋር ሆኖ ሜቢ ተናዶ for a short period of time የሚገናኙት ዴቲንግ ፔሪድ ላይ። ስለዚህ ሜቢ ሲሄድ የሚያወጣበት ሌላ ነገር ሊሆን ይችላል። ቤቱ ሲገባ ሜቢ ወንድሞቹን እህቶቹን ሲብሊንጎቹ ጋር ሊጣላ ይችላል፣ እቃ ሊሰብር ይችላል። there's different things. እሷም ደግሞ the same thing by the way በጣም ወንድ ጋር በጣም ይባላል እንጂ አንዳንድ በጣም ከባባር ሴቶች አሉ በእውነት እኔ እየሰማሁኝ I swear ባልየው ምን አባቱ እንደሚያክል አንገቱ ሙሉ የለም ተተልትሎ ማለት ነው ትመቷለች ምንም አይደለም። በቃ እኔ ምን ላድርጋት ብነካት ትሞትብኛለች በቃ እኔ ዝም ብዬ ነው። ታሳዝን I swear I feel bad። ወንዶቹም መጥፎም ያደርጋሉ በደንብ አሉ ሴቶችም አሉ። ግን doesn't make me a bad person ቆይ እንደዚህ happen ሲያደርግ እንደው አንዴ ቢያሳያት ብናም ብዬ ምን መኘው ነው ብቻ ላይ አይ ካቲላ እዚህ ጋር ካት my brother would that make him a bad person እየተጠፈጠፈ ቆይቶ አንድ ቀን ብልጭ ብሎበት በቃ ፒውር ማን ስትሪንግስ ቢያሳያት ማን ነው ተጠያቂ ነው? እሱ ነው ራሱ መግባቱ ይቀራል ልጅ ነው he was getting assaulted እኮ it's self defense way ቀድመህ ለምን አልተናገርክም ተባለ 100% ይኸውልህ ላስረዳ ይቀርልሃል ብልሃት ሆስፒታል ብከታት ማለት ህግ አይሰማ እኔም በመጣ እዛ ቦታ ላይ ለምንድን ነው ማለት ግን ልንገርህ what you can do ለምሳሌ እንደዚህ ጨዋታ ተቀየረ ብቻ እንደዚህ ሲሪየስ ብትገባ የምሬ ነው I think ካሁን ካለው ሙቭመንት ጋር ምናምን ይጠቅማል ለብዙ ሰው ምክር ይሆናል። ወንዶች በቃ በጣም የሆነ ሰዓት ላይ ፕራይዳችን ይነካል። ማን ነገር ሊመላገጡ ይችላል። እንጨት ስለጡ ተብሏል። ዛሬማ ወጣ ከቤት በቃ take your time ኢነርጂን ንዴትን ሴት ላይ እንዳታው አደራያ እውነት the gym is the best place by the way gym ግቡ የሆነ ቦታ ሄዱ ብትና ተጋራራዋለ የምሬ ይወጣል። ከዛም አንገር ማኔጅመንት ባይወጣለ ይደክማል የጂም ሰው ያልሆነ ሰው ምክር ካላችሁ ምክሩት ወዴት ይሩጥ እንደ ወዴት ጻሊ ከዛ ደግሞ ኢትዮጵያ ውስጥ ማለት ነው የምር አንገር ማኔጅመንት። ሰላም ጋይስ ተመልሰናል። ቴክኒካል ብልሽት አጋጥሞን ነበረ መሀል ላይ እሱን ስናስተካክል ወደ ሌሎታች ስንል ነበር ተመልሰናል። ለምን ሳይደ ይሰጣኝ አይ በፈሳም ናናልክ ምንድነው እሺ ነገር ሊጀምር ነው ብዬ ነበር። ትልቅ ሰው አይደለ እንዴ አባ? እኔ ገና ልጅ ነኝ።
አንድ ፍሬ ልኝ እንዴ ልቆር ጋሽ ስለተናገ ስሙ ተመልሰናል። አንተ አረዝም ወደ ብሮ ብቻ አንገር ማኔጅመንት ላይ ጥሩ ፖይንቶች እያነሳን ነበርና እኔ ጋር ነበር አቋርጦ አንገር ማኔጅመንት ክላሶች ቢኖሩ ሰው ቢማር ሰው ሲናደድ ምን ማድረግ እንዳለበት እንዲማርና አንዳንድ ነገሮችን ሼር እንዲደራረግ ቢኖር ደስ ይለናል። ራሱ ሰርች ማድረግ አለበት እንጂ እንዴት ታስተምራለህ? ኖ አይ ቢኖርና ለምሳሌ አንድ ሰው አንገር ማኔጅመንት ላይ ያስተምር ይችላል ብሎ የሚታሰብ ቦታ ለምሳሌ በጣም የሚናደድ ሰው ሳይኮሎጂስት ከተናደደ በኋላ ይጨነቃል። ወይ ታውቃላችሁ ማን ነገር ካደረገ በኋላ ለምን አረኩኝ ብላ ሞር የሚሰጥስ ነው። አይዘር ደግሞ እሺ እምቢ ለምን እንዳልክ ኔክስት ኤፒሶድ ላይ እናወራለን። የሃይማኖት ቦታዎች ላይ ከሆነ ከሁለቱ ከሱ ውጭ ኦኬ እሺ እሱን እሺ ሜቢ አክሰፕት ሃይማኖት ቦታ ስለሆነ አይደል የሃይማኖት ቦታ ሊሰጡ የአንገር ማኔጅመንቱን ወይም ደግሞ ባህሪ ላይ ልዩነት እንዲመጣ ሊረዱ የሚችሉት ይሄ ሳይኮሎጂስት አይሆንም ማለት የሃይማኖት ቦታዎች ተማሪዎች በጣም የሚመክሩ ዲፈረንት ሜካኒክሶች አሉ ማለት በሃይማኖት በኩል ሄዶ የሚረጋጋ ሰው አለ በዚህ ሄዶ ከዛ ደግሞ you can create a zone where people like መተው like አንገር ካለባቸው ያን ነገር እንዴት ፊክስ ማድረግ እንደሚችሉ ሲናደዱ ምን ማድረግ እንዳለባቸው የሚማሩበት አይዲያል ነው ገና ጋይስ ይሄ ወርዶ አይደለም ለዛ አውርደና እናወራው ፖይንቱንም አንስተን እንትን አንበል ኔክስት ታይም እናንሳና እናወራበታለን የሆነ እንከፈለ ነገር መጀመሪያ እንትን ነው ሳቆ ታረጋለህ ሰፊ ክፍል ታረጋለህ በቃ የወንዶች ጉዳይ ቴራፒ ሳቆ ቦክስ ሳቆና እሱን ታስቀምጣለህ ግሎቭ የሰዓት እያስከፈልክ ግባ ትለዋል ምን ነበር ዳሳብ ነው የነ ብራድ ፒት ማን ነበር የነ ብራድ ፒት ፋይት ክለብ ነው ፋይት ክለብ ሌላ ፖይንት ነው አይ ራሱ ምን የሚሰሩ ልጆች አሉ ይሄ በስነስርዓት ግሎቭ አድርገው እንትን የሚሉ ልጆች አሉ የሚያደባድቡ አይቻልም ግን እዚህ ፋይት ክለብ የሚባል ፔጅ አለ ቲክቶክ ላይ ምንድነው አይቻልም ለምን አክቹአሊ ፔር ነክላ እናደርገው ኖ ቲንክ ነገ ስራ እንሄዳለን ይሄ ልጅ አንተኝ ነው ኮሜንት ላይ አወሩት ከዛ ትንሽ ቃስ ብላ ደግሞ ወደ ፖለቲካ ይሄ ልጅ አባሩልን ወረቀቱ ይሰጠው ስማ ፌስታሉን ሰተን ነበር እውነት የምር ጀመር አንተ ነህ ይምጣ ያልከኝ ይምጣ ፌስታሉን ሰተን በኩርቱ ነው የገባው ልጅ በኩርቱ ነው የገባው አራራ በስቸው ሌላ ምክር ብራዘርሊ ሼር ቀደም ላይ ካወራ ነው ከነበርንበት ኢንቴንሽን በሳቅ በምን እንዳንረሳው ሌላ ምክር ደግሞ ወንድሞቻችን በብዙ ቦታ ላይ ብዙ አይነት በቃ ማይሆን ነገር እየሰማን ነው አሁን ባለንበት ጄነሬሽን ማለት ነው ተናዶ እንደዚህ ያረጋት ተናዶ እንደዚህ ሆነ ተናዶ እንደዚህ እምቢ ስላለችው እንደዚህ ያረጋት ምናምን ለ10 ለ20 ደቂቃ ማይሆን ስሜት ፕሊዝ ራሳችንን አናስገዛ ወንድሞቼ በእውነት ላይክ ሜክ ሹር ስትናደድ እነግራቸዋለሁ ሴቶቹን ግን ወንዶቹ ፕሊዝ ሜክ ሹር ከእንደዚህ አይነት ኢንቫይሮንመንት ራሳችሁን አርቁ እዛ ቦታ ቆማችሁ ዲስከስ ለማድረግ ለመመላለስ እንዳትቆሙ ከዛ ቦታ ሽሹ ዩዥሊ የምትናደዱ ስሜታችሁን ስትናደዱ መቋጠር ማትችሉ አይነት ሰዎች ከሆናችሁ ፕሊዝ ከዛ ቦታ ሽሹ እዛ ቦታ ላይ ሆናችሁ የምታመጡት ነገር የለም ይልቁንስ ማይሆን ነገር አድርጋችሁ ህይወታችሁን ሙሉ የሚጸጽታችሁ ነገር ነው የምታደርጉት which is በጣም wrong ስለዚህ please make sure ከእንደዚህ አይነት environment ራሳችሁን እንደምታሸሹ አንድ when it comes to the ሴቶች ደግሞ የሚማቱ ሴቶች እንዳሉ እናውቃለን አሁን ባለን ኤክስፒሪየንስ የምሬ ነው ባለን ኤክስፒሪየንስ ነው ቁጭ ብዬ ካውንስሊንግ ሰምቼ አውቃለሁ አራራ በስመ በጌታ በኢየሱስ አታ እንደዚህ አይነት ነገር ነገር እንደዚህ ኧረ ተወይም በእናት ቁም ነገር ነው አታስቸግረኝ የምሬ ነው ሲሪየስሊ ማይክ ባይዲ ማታ ደውሎላ እኔ ያልቻልኩም እዚህ አንድ ሰው ላይ የሆነ ነገር አውጥቷል እንደዚህ አይነት ነገር በሁለት ባለፈው ፉቴጅ አለ ምን እኔ ሼር እንዲደረጋ እኮ ፉቴጅ አለ ባይተው ማሊ ሰነዘረ በተሳሰ ታውቃለህ ብቻ አሁን ቁም ነገር ያ ማሰንሰራለሁ ነው እንዴ አረ በጌታ ያንተ ማል እንዴ እንደዚህ ይጨርስ ሐሳቡን ምንም ፕሮክላሜሽን አረ በሰው ኖ እንደዚህ አይነት ነገር የለም እንጂ እኔ እንደዚህ መናናቅን አይመቸኝም ከመጀመሪያው አይደለም ከመጀመሪያው ቁም ነገር ጌታ ከመጀመሪያው እንደዚህ አናና ሲባል ታገር ሹ ነው እግዚአብሔር አራማጁ ማሸሽ ነው እንደዚህ አይነት ሰው አይጠቅምም ሴቶች ደግሞ ቦታው እኔ እየሰማሁ ናሽን እንዳለጠፍሽ ውሸት ይሄ በጣም ውሸት ነው በእውነት አትይ ነገር እግዚአብሔርን ትዝና ናይስ አስበኋላ ሰው ይሄን ነገር ክሊክ አድርጎ ይሄ የስተት ፕሮፓጋንዳ ነባለ የስተት ፕሮፓጋንዳ መታወሩ መጥፎ ሰዎች አባካችሁን አድቡ እንደዚህ ይመክረና ሂድ ከመሃል ላይ ባለ ነገር ስትለው ወይ እንዲህ ብለ ናሽን እንዳለጠፍሽ አይረጉም
ያሳፍራል። አይቶት ያ ሀፕን ያደረገ ቀን 100 ብር ታመጣለህ። 100 ብር ብቻ ነው። በጌታ በኢየሱስ ክርስቶስ የተገሰጸ ይሁን። ይሄ አጋንንት ነው የሚያወራው። ይሄ ልጅ ፖዘዝድ ነው። አይ የምር ቁም ነገር ግን አንተ ቁም ነገሩን በጣም እያቃለድከው ነው። ጌታ የምር ቁም ነገር ሲሪየስሊ ስታፕ የምሬን ሲሪየስሊ የምሬን ነው። ኦል ዘ ጆክስ አሳይድ እኛ የምንቀላለደው ምናምን አሳይድ ፕሊዝ እባካችሁ ያለው ጊዜ መጥፎ ነውና ራሳችሁን እናንተን መጥፎ ዲሲዥን ከማድረግ ሰውም ከመጉዳት እህቶቻችንን ከመጉዳት ወንድ ልጅ ሴት ልጅ በጉልበት በጣም ይበልጣታል። አዎ በቃ ዓለም ያወቀው ፀሐይ ሞቀው እውነታ ነው። ግን ሜክ ሹር ያን ጉልበት ለመጥፎ ሳይሆን በቃ ሽሹ አታድርጉ፣ ማን ነገር አታድርጉ። ሜክ ሹር ያን እንደምታደርጉልኝ ወንድሞቼ ትመቹኛላችሁ። የወንዶች ጉዳይ የተባለው እነዛ ነው። እናንተ ጋር ያለውን ጉዳይ አንስተን ስፔሻሊ ደግሞ አሁን እየተከሰተ ያለውን ማይሆን ነገር ይሆነ ሜክ ሹር ልክ አይደለም ማለት በቃ ሽሹ። ያው ስናደዱን ልጅ መጥፎ ነገር ሊያደርግ ይችላል የታወቀ ነው። አይ ለሊማታል ነው ግን ዶንት ዱ ኢት በቃ ሽሹን ቆመ የምርን ቆሞ ስላወራህ ፊክስ የሚደረግ ነገር የለም። ቆመህ እዛ ጋር አናን ስላልክ የሚደረግ ነገር የለም። ይሄን ልላችሁ ነው from my side። ሁላችሁም በጣም ጸዴ ሰዎች ናችሁ፣ ትመቹናላችሁ። ኔክስት ታይም ደግሞ እናወራለን። ጸዴ ሰዎች ናችሁ ስለኔ እናንተ ነው መስሎኝ። ለነገሩ ሰብስክራይብ ያደረጉ ለእኔ ሰብስክራይበሮች ናቸው። ምርጥዬ 16ታችሁ ማለት በጣም ሰብ አድርጉ፣ ላይክ አድርጉ። ከባድ ዲስላይክ እንዳታደርጉ አደራችሁን፣ በእግዚአብሔር ዲስላይክ እንዳታደርጉ። ተንበርከው ኮሜንት አድርጉ፣ ሂድ ኮሜንት አድርጉ እና የተናገርነውን ነገር ምን ለማለት ፈልጋችሁ ነው፣ እንደዚህ ያልከው እንደዚህ ደቂቃ ላይ ምን ለማለት ፈልገው ነው ብላችሁ ጥያቄ ላፉ ኮሜንት ላይ እናወራቸዋለን። ሰው አርጉ ስፔሻሊ አባውት እና ምንድነው እንትን እየወራን ነበር እኔ እና እሱ ሶሻል ሚዲያዎች ላይ ሞር አክቲቭ እንሆናለን። አይጂ፣ ቲክቶክ፣ ፌስቡክ በወንዶች ጉዳይ በሚለው ስም በራሱ ሆፕፉሊ በስነ ስርዓት ማኔጅ የምናደርገው ከሆነ ቴሌግራም ቻናል እንትን እናደርጋለን ብለናል። አክቲቭ እንሆናለን። ሀሳባችሁ we will keep you posted። ሰብስክራይብ አድርጉ ባካችሁ። ሰብስክራይብ ይጎዳ ብሏል። ኧረ የሆነ ኬዝ አምጥተው ደግሞ ሰብስክራይብ አድርጉ፣ ሰው አድርጉ እና አንዱ ቪዲዮ 2-3 ይዩት፣ ነጥብ ያዙ ምናምን ፒስ ነው። ከዛ ጥያቄ ካላችሁ ትመቹናላችሁ። የወንዶች ጉዳይ የራሳችሁ ጉዳይ በጣም ነው ያሳፍሩት። እኔ ጮኬ እነሱ